بسم الله الرحمن الرحيم الحمد لله رب العالمين والعاقبة للمتقين ولا عدوان إلا على الظالمين وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله خاتم النبيين وإمام المتقين صلوات الله وسلامه عليه وعلى آله وأصحابه ومن تبعهم بإحسان إلى يوم الدين أما بعد فإن من رحمة الله عز وجل بعباده أن من عليهم بأيام مباركة يضاعف لهم فيها الأجر ويعطي فيها جزيل الثواب رحمة منه وكرما ومنها الأيام العشر من ذي الحجة الله سبحانه وتعالى لباروቹ ብዙ የሆኑ የመልካም ስራ አጋጣሚዎች ወቅቶችና ጊዜያቶች ያመቻችላቸዋል። እነዚህ የመልካም ስራ አጋጣሚዎች መልካም ስራዎች ወደ አላህ Subhanahu Wa Ta'ala ይበልጥ ተወዳጅ የሚሆንባቸው በጣም ብዙ የሆነ ምንዳ ባሮቹ የሚያገኙበት ወደ አላህ Subhanahu Wa Ta'ala ይበልጥ እንዲቃረቡበት አላህ Subhanahu Wa Ta'ala በተለያየ ጊዜ የተለያዩ ውድ የሆኑ ዒባዳዎች ቀናቶች ሌሊቶች ወራቶች ይደነግጋል እንዲሁም አመታቶች ከነዚህ ውድ ከሆኑና የተለያዩ በውስጡ በረካ ያዘለ ባሮች ወደ አላህ ይበልጥ እንዲቃረቡ በውስጡ መልካም ነገር ካደረገባቸው ከሆኑ ነገራቶች ውስጥ እነዚህ 10ቱ የዙል ሒጃ ቀናቶች ናቸው። እነዚህ 10 ቀናቶች እንደሌሎች ቀናቶች አይደሉም። በጣም ከሌሎች ቀናቶች የተለዩና የላቁ የሆኑ ናቸው። በእነዚህ ቀናቶች የሚሰራ መልካም ስራ ከሌሎች ቀናቶች ከሚሰራው የበለጠ ወደ አላህ የሚያቃርብ ብዙ ምንዳ የሚያስገኝ ነው። ይህም በተመለከተ ኢብኑል ጀውዚ ረሂመሁላሁ ተዓላ እነዚህ 10 ቀናቶች ከሌሎች ለየት ያሉበት 10 መለያዎችን አስቀምጧል። እነሱንም እንዳስስ ይሆናል ማለት ነው። قال ابن الجوزي رحمه الله تعالى اعلموا رحمكم الله أن عشركم هذا ليس كعشر وهو يحتوي على فضائل عشر. ابن الجوزي من إلال أوكو الله يزن اللاتشهن إلال أن عشركم هذا يهي ذو الحجة 10 قناتوች ليس كعشر እንደሌሎች ዝምብሎ يعني እንደሌሎች 10 ቀናቶች አይደሉም ልዩ የሆነ ነገር አላቸው 10 መሰረታዊ በጣም ወሳኝ የሆኑ 10 መለያዎችን ይዟል እነዚህ 10 ቀናቶች ይያለን ነው እነዚህ 10 ቀናቶች ከሌሎች ለየት ያደረጋቸው ያስበለጣቸው የሆኑ 10 ምክንያቶች ወይም 10 ፈዳኢሎች ትልልቅ ነገራቶች በውስጡ ስለያዘ ነው ይላል አልኡላ የመጀመሪያ ያስቀመጠው ምንድነው أن الله عز وجل أقسم به الله سبحانه وتعالى النزي ود 10 ቀናቶች ምሎባቸዋል فقال والفجر وليال 10 الله بفجر እምላለው በጎህ እምላለው ይላል ወይም በፈጅር ሶላት እምላለው ይላል وليال 10 በ10ቱ ሌሊቶችም እምላለው ይላል الله በ10ቱ ሌሊቶችም እምላለው ይላል الله በፈለገው መማል ይችላል الله በፈለገው መማል ይችላል የሰው ልጅ ግን ከአላህ ውጪ ባለ ነገር መማል አይችሉም ስለዚህ አሁን አላህ በ10ቱ ሌሊቶች ማለ እነዚህ 10ቱ ሌሊቶች ማን ናቸው وقد أورد الإمام الطبري في تفسيره لهذه الآية وقوله وليال 10 هي ليالي 10 ذي الحجة إمام الطبري تفسير لي እነዚህ 10 ቀናቶች ምንድናቸው አለ 10 የዙል ሒጃ ቀናቶች ናቸው እዚህ የተማለባቸው 10ቱ ሌሊቶች የዙል ሒጃ 10 ሌሊቶች ናቸው ብሎ በዚህ መልኩ አስቀመጠ ማለት ነው ይሄን በተመለከተ ኢብኑ ከሲርም በተፍሲሩ ላይ ኢብኑ ከሲር ረሂመሁላሁ ተዓላ በተፍሲሩ ላይ وليالي العشر المراد بها 10 ذي الحجة ليالي العشر የተባሉት እነዚህ የተማለባቸው 10 ሌሊቶች የዙል ሒጃ 10ዎች ናቸው كما قاله به ابن عباس كما قال
كما قاله ابن عباس وابن زبير ومجاهد وغير واحد من السلف والخلف إلى ابن كثير እነዚህ 10 ቀናቶች ሲባል የዙል ሒጃ 10 ቀናቶች እንደተፈለገበትና እነዚህ በዙል ሒጃ 10 ቀናቶች እንደሆነ ብዙዎች ጠቅሰዋል ከሰሃባም ከታቢዒም ማለት ነው ምሳሌ አብዱላህ ኢብኑ አባስ وكذلك ابن زبير وكذلك مجاهد وكذلك ሌሎችም ከሰለፎችም ከቀደምቶችም ከኸለፎችም ከኋላ ከመጡት ዑለሞችም ይሄንን ነገር አጠንክረው ሄደዋል እነዚህ 10ቱ ሌሊቶች የዙል ሒጃ 10ሩ እንደሆኑ ማለት ነው ዙል ሒጃ ላይ ያሉ 10ሩን እንደሆኑ በዚህ يعني አትኩረው ሄደዋል ማለት ነው وكذلك قال مسروق የተባለውም والفجر وليال العشر ብለማታ ይሄ افضل ايام السنه افضل ايام السنه የዓመቱ በላጭ ሆኖ 10ቱ ቀናቶች ናቸው የተፈለገበት وليال العشر ሲባል ብሎ እሱም በዚህ ፈስሯል ማለት ነው ስለዚህ አላህ ምሎባቸዋል አላህ ደግሞ በተራ ነገር አይደለም የሚምለው إذ العظيم لا يقسم إلا بالعظيم لا يقسم إلا بالعظيم ታላቅ የሆነው ጌታችን አላህ ታላቅ በሆነ ነገር እንጂ ተራም በሆነ ነገር አይምልም ስለዚህ وإذا أقسم الله بشيء دل هذا على عظم مكانته وفضله ይላሉ አላህ የሆነ ነገር ከማለ አላህ የሆነ ነገር ላይ ከማለ ያ የማለበት ነገር ተራ ነገር አይደለም በጣም ትልቅ ቦታ ያለው በጣም በላጭ የሆነ ልዩ ትኩረት የሚሰጠው በሆነ ነገር ላይ ነው የሚምለው ማለት ነው ስለዚህ እነዚህ 10 ቀናቶች አላህ ምሎባቸዋል ስለዚህ ተራ የሆኑ ቀናቶች አይደሉም እንደሌላው ቀናቶች አይደሉም በጣም የላቁ በጣም ያኔ በላጭ የሆኑ በጣም አላህ ዘንዳ ትልቅ ደረጃ ያላቸው ሆኑ ሌሊት ወይም ቀናት መሆናቸውን ይጠቁማሉ ማለት ነው ናም ስለዚህ አንደኛ መለያቸው ይሄ ነው والثانيه ሁለተኛ መለያቸው ለየት ያደረጋቸው ወይም ደግሞ በላጭ ያደረጋቸው ከሆኑ ነገሮች ወይም ምክንያቶች ውስጥ انه سماه الايام المعلومات الله እነዚህ ቀናቶች በቁርአኑ አሁንም ጠቁሟቸዋል ምን ብሎ ايام المعلومات ታዋቂ ሆኑ ቀናቶች የሚታወቁ ቀናቶች ብሎ ጠቁሟል ሰይሟቸዋል በዚህ ማለት ነው نعم قال تعالى واذن في الناس بالحج ياتون رجالا وعلى كل ضامر ياتين من كل فج عميق ليشهدوا منافع لهم ويذكروا اسم الله في أيام معلومات إلى آخر الآية الله سبحانه وتعالى لنبي الله إبراهيم وأذن في الناس لا تقول بالحج لسوج بحج لي تري عدرك يحجن قديتا يحجن من النت لسوج عصر الدات تري عدرك يأتوك يمتوهال رجالا وعلى كل ضامر رجالا بقراتشو يتوازهنو وعلى كل ضامر كسيتا بهنو ግመሎች እንኳን ማለት በጣም ከመሄዳቸው የተነሳ ከርቀት ሲመጡ እንግዲህ ግመሎች ድካም ይሰማቸዋል ከዚህ አንፃር ከሲታ በሆኑ ግመሎች እንኳን ሆነው ይመጡሃል ስለዚህ አንተ ስለ ሐጅ ምን አድርግ ጥሪ አድርግ ብሎ አላህ Subhanahu Wa Ta'ala ለነብዩ ኢብራሂም አዘዛቸው ማለት ነው ያእቲና ሚን ኩል ፈጅን አሚቅ በጣም في كل بلد بعيد ሩቅ ከሆኑ ቦታዎች ከተለያዩ ሩቅ ከሆኑ መንገዶች ይመጡሃል አንተ ጥሪ አድርግላቸው አላቸው ለነብዩ ኢብራሂም አላህ Subhanahu Wa Ta'ala نعم ስለዚህ ይመጣሉ ለሐጅ ሲመጡ ምንድነው የሚያገኙት ለምንድነው ጥቅሞች አሉት እንዴ አሉት ወደ ሐጅ መምጣታቸው በይተላህ الحرام መጎብኘታቸው የሚያስገኝላቸው ብዙ ዱንያዊ እንዲሁም ደግሞ ዲናዊ ጥቅም አለ አላህ ምን አለ ليشهدوا ይጣዱ ወይም ያገኙ ዘንዳ منافع لهم ለነሱ የሆነ ጥቅም ማለት ነው ዲናዊ ወይም ዱንያዊ ጥቅም ያገኛሉ نعم ብዙ ጥቅም ያገኛሉ የአኺራቸውንም ይከስባሉ ለዱንያ የሚያገኙት ብዙ ጥቅም ይኖራል ويذكر اسم الله يا الله سبحانه وتعالى سمم ያወሱ ዘንዳ ይመጡሃል في ايام معلومات ታዋቂ በሆኑት ቀናቶች ውስጥ በእነዚህ ታዋቂ በሆኑ ቀናቶች ውስጥ ያ አላህ Subhanahu Wa Ta'ala ስም ያወሱ ዘንዳ ይመጡሃል ይላል አሁን እዚህ ቁርአን አንቀጽ ላይ አላህ ايام المعلومات ብሎ የጠራቸው ቀናቶች ነው እኛ እየፈለግነው ማለት ነው እነዚህ ايام المعلومات የተባሉት እያልን ያለነው ምንድነው እነዚህ 10 የዙል ሒጃ ቀናቶች ናቸው حيث أورد ابن كثير في تفسيره هذه الآية قوله عن ابن عباس رضي الله عنهما أيام المعلومات أيام العشر ابن كثير تفسير لي أيام المعلومات تبرو يتتقسوا تزيلي عصروا يذو الهجاء قناتوش ناتشو سلزيه بزيه يوم يقرآن انكس النزي عصر قناتوش لينا بلاج تلك وطا ميستاتشو لمهونو ملكت علم على ስለዚህ በሁለት የቁርአን አንቀጾች ላይ አላህ Subhanahu Wa Ta'ala እነዚህ የቁርአን ያኔ እነዚህ 10 ቀናቶችን ጥቆማ አደረገባቸው ማለት ነው ወጅምሁሩ العلماء
على أن أيام المعلومات هي قرآن انقسمت أيام المعلومات የሚለው ሲፈስሩ ዑለሞች በሌላ የሚፈሰሩ አሉ ግን አብዛኛው ዑለሞች أيام المعلومات هي 10 ذي الحجة 10 የذو الحجة ቀናቶች ናቸው ብለው በዚህ ሄደዋል ምሳሌ ይሄንን ካሉ መካከል አብዱላህ ኢብኑ ዑመር አብዱላህ ኢብኑ አባስ ተጠቃሽ ናቸው ማለት ነው ስለዚህ እነዚህ ሁለቱ ነገራቶች እነዚህ 10 ቀናቶች وليالين 10 በመባል ተምሮባቸዋል وكذلك الله سبحانه وتعالى ايام المعلومات በማለት ጠቆሟቸዋል ስለዚህ እነዚህ ሁለት ነገራቶች እነዚህ 10 ቀናቶች በላጭ መሆናቸውን የሚያሳዩና የሚያስረዱ ናቸው ብሎ ኢብኑል ጀውዚ ጠቀሰ ማለት ነው والثالثه ሶስተኛ እነዚህ 10 ቀናቶች ልዩ ካደረጋቸው በላጭ ካደረጋቸው ውስጥ أن رسول الله صلى الله عليه وسلم شهد له بأنه أفضل أيام الدنيا እነዚህ 10 ቀናቶች ዱንያ ውስጥ ካሉ አይ 300 ምናምን 360 ምናምን ቀናቶች ውስጥ በላጭ ቀናቶች እነዚህ ጠቅለል ባለ መልኩ እነዚህ 10 ቀናቶች ናቸው በሚል የአላህ መልካም ገልጸዋቸዋል فعن جابر رضي الله عنه عن النبي صلى الله عليه وسلم قال أفضل أيام الدنيا أيام العشر የዱንያ በላጭ ቀናቶች እነዚህ 10ቱ የذو الحجة ቀናቶች ናቸው يعني 10 ذي الحجة رواه البزار وابن حبان وصححه الألباني ይሄንን ደግሞ ኢብኑ ያኒ አልበዛር ዘግቦታል ወከዳኒክ ኢብኑ ሒባን እንዲሁም ኢማሙ ሸኽ አልባኒም ሷሂህ ነው ብለውታል ማለት ነው ስለዚህ አላህ መልእክተኛ በላጭ ዱንያ በላጭ ቀናቶች በማለት ገልጿቸዋል ስለዚህ የዱንያ በላጭ ቀናቶች ናቸው ማለት ውስጣቸውም ያለም ነገር በላጭ ነው እነሱም በላጭ ናቸው ስለዚህ እነዚህ 10ሮች ከሌሎቹ የበለጡበት በዚህ ነው ነብዩ አለይሂ ሰላቱ ወሰለም መስክሮላቸዋል ማለት ነው ነብዩም በሐዲታቸው እነዚህ ቀናቶች በላጭ መሆናቸውን በሐዲታቸው መስክረዋል ስለዚህ ልዩ ትኩረት እንዲሰጣቸው ከሚያደርግ ነገሮች ውስጥ አንዱ ይህ ሐዲስ ነው ማለት ነው አራተኛው ወራቢዓቱ አራተኛው በላጭ ያደረጋቸው ወይም ደግሞ የተወደዱ ያደረጋቸው እነዚህ 10 ቀናቶች ከዚያ ውስጥ ማለት ነው ነብዩ አለይሂ ሰላቱ ወሰለም ቀናቶቹ በላጭ መሆናቸውን ብቻ ሳይሆን አፍደሊየቱል አፍዓሊል ኸይሪ ፊሂ በእነዚህ በ10 ቀናቶች ውስጥ መልካም ስራ በሌሎች ቀናቶች ከሚሰራው በላጭ እንደሆነም ጠቁሟል عن ابن عباس رضي الله عنهما أنه قال يقول رسول الله صلى الله عليه وسلم ما من أيام العمل الصالح فيها أحب إلى الله من هذه الأيام يعني الأيام العشر قالوا يا رسول الله ولا الجهاد في سبيل الله قال ولا الجهاد في سبيل الله إلا رجل خرج بنفسه وماله فلم يرجع من ذلك بشيء ابن عباس باستلف حديث الله ملكني عليه الصلاة والسلام منم كان يلمالو منم كاناتوች አይኖሩም በእነዚህ ቀናቶች ውስጥ መልካም ስራ አላህ ዘንድ ተወዳጅ የሆነባቸው ቀናቶች የለውም ሚን هذه الايام ከነዚህ ከ10 ቀናቶች ይበልጣል ከነዚህ ከ10 ቀናቶች የበለጠ በሌሎች ቀናቶች የሚሰራ ማንኛውም ስራ ከነዚህ እንደ 10 ቀናቶች እንደሚሰራው አይሆንም ይያሉ قالوا يا رسول الله የዚህ ጊዜ ሰሃቦች እንግዲህ ጠየቁ ምን አሉ ወለ الجهاد في سبيل الله የአላህ መልእክተኛ ሆይ ማለት በእነዚህ 10 ቀናቶች ውስጥ የሚሰራ መልካም ስራ ከሁሉ ቀናቶች ከሚሰራው በላጭ ነው ሲሉ እንደው ጂሃድም ቢሆን አሉ ማለት ከነዚህ ከ10 ቀናቶች ውጪ የተሰራ ጂሃድም እንኳን ቢሆን እነዚህ 10 ቀናቶች የሚሰሩት መልካም ስራ ከዛኛው ጂሃድ ይበልጣሉ ማለት ነው ጠየቁ እና ምክንያቱም ሰሃቦች ዘንዳ ጂሃድ ትልቅ ነገር እንደሆነ ያውቃሉ ምክንያቱም ጂሃድ የእስልምና ያኔ ሰናሙ ዚርወቲል ኢስላም የእስልምና ዋና መገለጫ ናቸው ያኔ መገለጫ ነው ጂሃድ ማለት ነው ሰሃቦች ዘንዳ ትልቅ ቦታ አለው ስለዚህ ምን አሉ ይህን ጂሃድ አይ ከነዚህ ከ10 ቀናቶች ውጪ የሚሰራው ጂሃድም እንኳን ቢሆን ከዚያ ጂሃድ እነዚህ 10 ቀናቶች ውስጥ የሚሰራው መልካም ስራ ይበልጣል ማለት ነው ነብዩ አለይሂ ሰላቱ ሰላም አዋል ወለል ጂሃድ في سبيل ጂሃድም እንኳን ቢሆን ከነዚህ ከ10 ቀናቶች ውጪ የተሰራ ጂሃድ እነዚህ 10 ቀናቶች ውስጥ የሚሰራ መልካም ስራ አይስተካከልም ማለት ግን ኢላ ረጁሉን አንድ ጂሃድ አይነት ሲቀራል ረጁሉን خرج بنفسه وماله በነፍሱም በገንዘቡም በአጠቃላይ በአላህ መንገድ ላይ ጂሃድ ወጣ فلم يرجع من ذلك بشيء ከዚያ ነገር በምንም ያልተመለሰ በቃ ገንዘቡ እዛው በአላህ መንገድ ላይ የቀረ እሱንም በዚያው ሸሂድ ሆኖ የቀረ ከሆነ አይ ከነዚህ ከ10 ቀናቶች ውጪ አንድ ሰው ጂሃድ ወጣ ንብረቱን ሀብቱን ይዞ በአላህ መንገድ ላይ ፊሰቢላ ወከذلك እሱንም ወጣ እሱንም ሸሂድ ሆነ ገንዘቡን እዛው በአላህ መንገድ ላይ ቀረ ስለዚህ የዚህን ጊዜ ይሄ ሰውዬ ይሄ ጂሃድ ይበልጣል እነዚህ 10 ቀናቶች ውስጥ ከተሰራው ይሄ ጂሃድ ብቻ ሌላው ጂሃድ ምሳሌ ወጣ ሰውዬው ጂሃድ አደረገ ተመለሰ ስለዚህ ያ ይሄኛው ይበልጣል ግን ይሄኛው በነፍሱ ከራሱ ሁለቱም እዚያው የቀሩ ከሆነ ይሄኛው ጂሃድ ሲቀር ከዚያ ውጪ ግን እነዚህ ቀናቶች ውስጥ የሚሰራ ማልኛው መልካም ስራ አላህ ዘንድ በላጭ ነው ያ አላህ በጣም ትልቅ የሆነ ነገር ነው ይሄ ነገር ፈርድ ከፈርድ አወዳድሩ حتى رمضان ላይ እንኳን ቢሆን ማለት ነው ምሳሌ ረመዳን ላይ ፈርድ ሶላት አለ
ረመዳን ላይ የሚፈጸሙ ፈርድ ስራዎች አሉ በእነዚህም በ10 ቀናቶች ውስጥ የሚሰገድ ፈርድ ሶላት አለ ሌሎችም መልካም ስራዎች አሉ አሁን ፈርድ ከፈርድ ስናወዳድር حتى ረመዳን ውስጥ የሚሰራው ፈርድና በእነዚህ በ10 ቀናቶች ውስጥ የሚሰራው ፈርድ ስራ እነዚህ 10 ቀናቶች የሚሰራው ፈርድ ስራ በላጭ ነው አጅሩም የበዛ ነው አላህም ዘንድ ይበልጥ የተወደደ ነው ይበልጥም ያቃርብ ነው لا حول ولا እንዴ ተመልከቱ ይሄን እኮ ብዙዎቻችን አንገነዘብ ረመዳን ውስጥ የሚሰራ ነዋፊል ትርፍ ከፈርድ ውጪ የሆነ ስራ ከዋጅብ ውጪ የሆነ ያኔ ትርፍ ስራ አለ ሱና አለ በእነዚህም በ10 ቀናቶች ውስጥ የሚሰራ አለ ሁለቱ ስናወዳድር የነዚህ 10 ቀናቶች ነዋፊል ይበልጣል حتى ረመዳን ላይ ከሚሰራው ማለት ነው ለምን በቃ ነብዩ አለይሂ ሰላም በግልጽ ነው የተናገሩት እነዚህ 10 ቀናቶች የሚሰራው መልካም ስራ ከነዚህ ከ10 ቀናቶች ውጪ በየትኛውም ቀናቶች ከሚሰራው በላጭ ነው ያሉ ነው ነብዩ አለይሂ ሰላም ስለዚህ እነዚህ ቀናቶች ከዚህ በላይ በላጭነታቸው የሚጠቁም ሌላ ነገር አናገኝም በጣም በላጭ እንደሆኑ ከዚህ መረዳት እንችላለን ልዩ ትኩረት ቦታ ሊሰጣቸው በዒባዳ በተለይ በመልካም ስራ ልዩ ትኩረት የሚሰጣቸው 10 ቀናቶች እንደሆኑ መረዳትና መገንዘብ እንችላለን ማለት ነው አምስተኛ ወልኻሚሰቱ እነዚህ ቀናቶች ልዩ ከሚያደርጋቸው እና በላጭ ካደረጋቸው ውስጥ ወይ ምክንያቶች ውስጥ አንዱ انه امر بكثرة التسبيح والتهليل والتحميد فيه የአላህ መልእክተኛ አለይሂ ሰላቱ ወሰለም በተለይ እነዚህ ዋና የሚባሉ የዚክር አይነቶች በእነዚህ 10 ቀናቶች ውስጥ እንድናበዛ እንድንል አዘዙ ይሄም አንድ ሌላ መለያ ነው فعن ابن عمر رضي الله عنهما عن النبي صلى الله عليه وسلم قال ما من أيام أعظم عند الله ولا أحب إليه من العمل فيهن من هذه الأيام العشر فأكثروا فيهن من التهليل والتكبير والتحميد رواه أحمد ابن عمر باستلالفه حديث من إلى الله ملكتين عليه الصلاة والسلام ما من أيام منم كانت يلم منم كانت أناجيم أعظم عند الله الله زد بتعام يلاقو تلك يبلتو يهونو ولا أحب إليه من العمل መልካም ስራም እንዲሁ አላህ ዘንድ ይበልጥ የሚወደድባቸው የሆኑ ቀናቶች የሉም فيهن በእነሱ ቀናቶች ውስጥ من هذه الايام العشر ከነዚህ ከ10 የበለጠ በሌሎች ቀናቶች ውስጥ ማለት ነው አላህ ዘንዳ በጣም ስራ የተወደደ እንዲሁም ቀናቶቹም አላህ ዘንዳ በጣም የበለጠ ምንም የለም من هذه الايام العشر ከነዚህ ከ10 ቀናቶች የበለጣሉ ከዚያ ምን አሉ ጠቆሙ فاكثروا فيهن من التهليل والتكبير والتحميد ስለዚህ እነዚህ ቀናቶች ላይ ተክቢር أي الله أكبر تهليل لا إله إلا الله تحميد الحمد لله مالتنا عنده تسبيح سبحان الله أبزو ترى ذكر مع بذات بتلي بالنزي قناتوش توداج عنده هنا ميتقوم هنا نجرنا كذكره كله بلاج وذكر قرآن مقرأته سلزي رمضان لا يميقراو قرآن نجي رمضان قرآن يوردበት ወር ነው በእነዚህ በ10 ቀናቶች የሚቀራው ቁርአን እነዚህ 10 ቀናቶች ውስጥ የሚቀራው ቁርአን በላጭ ነው አላህ ዘንድ የሚያቀር ነው ምንዳውም የበለጠ የሚታጠፍ ነው ማለት ነው ተመልከቱ ይሄ ሁሉ ነው ዚክር የትኛው ምንለው ዚክር ማንኛው ምን ሰራው መልካም ሰራ ሰደቃ ረመዳን ላይ ምን ሰጠው ሰደቃ አሁን 10 ቀናቶች ምን ሰጠው ሰደቃ ይሄኛው ይበለጠ ነው ስለዚህ መልካም ስራዎች በጣም ሰፊ ናቸው እነዚህ መልካም ስራዎች ላይ መበረታት ያስፈልጋል አቅማችንን በቻለው 10 ቀን ማለት በጣም ትንሽ ቀን ነው ገባ ወጣን የሚባሉት በቃ ወዲያው ያልቃሉ ግን ነገራቶችን ቆም ብለን በማሰብ ያኔ ትኩረት በመስጠት በዒባዳ ላይ ልንጠነክር ይገባል ኢባዳ ላይ ልንጠነክር ይገባል ናም ልክ ረመዳን ላይ እንደምንጠነክረው እንደነበረው ማለት ነው ከዚያም በላይ ትጥቅ يعني ትግል ልናደርግ ይገባል ማለት ነው ወሳዲሰቱ ስድስተኛ እነዚህ 10 ቀናቶች ለየት ከሚያደርጋቸውና በላጭ ካደረጋቸው ምክንያቶች ሰበቦች ውስጥ ان فيه يوم الترويه እነዚህ ቀናቶች ውስጥ يوم الترويه የተርዊያ ቀን يوم الترويه የሚባለው አይ 8ኛው የذل حجة ቀን ማለት ነው በእነዚህ በ10 ቀናቶች ውስጥ ይገኛል 8ኛው የذل حجة ቀን ይሄ 8ኛው የذل حجة ቀናቶች يعني ሁጃጆች የሚሰበሰቡበት ቃሪንም የነየተው 3 አይነት የሐጅ አደራረጎች አሉ ቃሪን አለ ሙፍሪድ አለ እንዲሁም ደግሞ ሙተመቲ አለ ሶስቱም የሚሰባሰቡበት ሙተመቲ የነበረውም ነይቶ የሚወጣበት እነዚያም አስለን መጀመሪያ ቃሪና ሙፍሪድ የነበሩት አስለንም በሐጅ ላይ ናቸው ስራ ላይ ናቸው አልተፈቱም እነሱም በአጠቃላይ ወደ ሚና የሚሄዱበት ቀን ነው ወደ ሚና የሚሄዱበት ቀን ነው ለምን የውሙ ተርቢያ ተባለ ብዙ ያኔ ስሞች አሉት ከዚያ ውስጥ አንዱ የውሙ ተርቢያ ነው ለምን በዚህ ስም ተጠራ لا ብዙ ስሞች አሉት ይሄ አይደለም يوم الجمع ليله مزدلفه ነው ብዙ ስሞች አሉት طيب ይሄ يوم الترويه ተብሎ ለምን ተጠራ ያኔ ሐጃጆች ለሐጅ ስራቸው በውሃ የሚዘጋጁበት ስለሆነ ያኔ በዛ ሰዓት ላይ እንዳሁኑ አይደለም በየቦታው ቧንቧ በየቦታው ምቾት የለም በዚያ ሰዓት ላይ በረሃ ነው ስለዚህ ውሃ ያስፈልጋቸዋል عرفة ላይ ሊቆሙ ነው ወከዛሊከ ማደር አለ ያኔ ሚና ላይ ሊያድሩ ነው ወከዛሊከ ሙዝደሊፋ ሊመጡ ነው እዚያም ሊያድሩ ነው ስለዚህ መንገድ ላይ ስራ ላይ ሐጅ ስራ የሚሰራ ስለዚህ ውሃ ያስፈልጋቸዋል
ስለዚህ ለዚያ ነገር ዝግጅት የሚያደርጉበት ቀን ስለሆነ ይህን ቀን ማለት ነው ልዩ ቦታ ተሰጥቶታል ማለት ነው የሐጅ ስራም የሚፈጸምበት አንዳንድ ስራዎች የሚሰራበት ነው ስለዚህ የውሙ ተርዊያ ይሄም ማለት ነው በእነዚህ በ10 ቀናቶች ውስጥ ስለሚገኝ ይሄንን ቀን ልዩ እነዚህ 10 ቀናቶች ይሄን ቀን ስለሚገኝበት በእነዚህ ውስጥ እነዚህ 10 ቀናቶች ልዩ ያደረጉት አንደኛው ነጥብ ይሄ ነው ማለት ነው والسابعة سبعتኛው ሌላኛው ነጥብ أن فيه يوم عرفة وصومه يكفر سنتين يوم عرفة يا عرفة ቀን የሚገኘው በእነዚህ በ10 ቀናቶች ውስጥ ነው يوم عرفة ይሄ አረፋ ቀን መጾም ነብዩ አለይሂ ሰላቱ ወሰለም የሁለት አመት ያለፈውን የሚመጣውን ወንጀል ያስምራል ያሉት አንድ ቀን ጾም ማለት ነው የሁለት አመት ወንጀል ያስምራል ያሉት የአረፋ ጾም ያለበት አረፋ ቀን ያለው በዚህ ቀን ነው ሐጃጆች አረፋ ላይ የሚቆሙበት አረፋ ተራራ ላይ የውሙል ሐጅ الأكبر የተባለው وكذلك ማለት ነብዩ አለይሂ ሰላቱ ወሰለም الحج عرفة ሐጅ ዋና አርካን ትልቅ ከሚባለው ሐጅ ውስጥ ከሚሰሩት ውስጥ አንዱ አረፋ ተራራ ላይ መቆም ነው ስለዚህ ይሄንንም ትልቅ የሆነን ቀን ያለበት በየትኛው የውም አረፋ ያለው በእነዚህ በ10 ቀናቶች ውስጥ ነው ስለዚህ ነው እነዚህ 10 ቀናቶች አረፋ የአረፋ ቀን በእነዚህ በ10 ውስጥ ስለሚገኝ ለዚያ ነው እነዚህ 10 ቀናቶች በላጭ ልዩ ቦታ የተሰጣቸው ወየውሙ መግፊረቲ الذنوب ወንጀሎች የሚማሩበት አላህ ባሮቹን ወንጀላቸው የሚምርበት ቀን ነው የአረፋ ቀን ብሎ ማለት وكذلك الله سبحانه وتعالى ከጀሃነም ሰዎችን ነፃ የሚያደርግበት ከጀሃነም እጥቅ የሚያደርግበት እጥቅ من النار من النيران ስለዚህ ይሄን በላጭ ትልቅ ቀን በል አንዳንድ ዑለሞች የአመቱ ከአመቱ ውስጥ ካሉ ቀናቶች ውስጥ በላጩ ቀን ይሄን ቀን ነው ብለዋል የውሙ አረፋ የውሙ አረፋ ያለው በ10 ቀናቶች ውስጥ ነው አንዳንድ ዑለሞች ምን አሉ እንደው እነዚህ 10 ቀናቶች ውስጥ ሌላ መለያ ባይኖር እንደው ሌላ 10 ቀናቶች እንግዲህ ለየት የሚያደርጋቸው ብዙ ነገራቶች አሉ እስካሁን የጠቀስናቸው ሰባቶች አሉ 8ኛ ይሄም አለ ያኒ 8ኛ ከታች 9 10 እንጠቅሳለን ግን ሌላ ምንም ባይኖር ولو لم يكن في 10 ذي الحجة إلا يوم عرفة لكفاها ذلك فضلا ይላሉ እንደው ሌላ ምንም ነገር ባይኖር መልካም ስራ ይበልጥ ተወዳጅ ነው እዛ ውስጥ እንዲህ ነገር አለ እንደው ባይባል ብቻ የአረፋ ቀን በእነዚህ በ10 ውስጥ አለ በመባሉ ብቻ ራሱ እነዚህ 10 ቀናቶች ከሌሎቹ ሌት የሚያደርጋቸው ለመሆኑ ምንም ጥርጥር አይኖርም ይላሉ ማለት ነው በላጭ እንደው ለበላጭነት ይሄ ብቻ ይበቃ ነበር ይላሉ ስለዚህ የአረፋ ቀን ያለው ይሄ ነው ስምንተኛ ወታሚለቱ أن فيه ليلة جمع وهي ليلة المزدلفة ليلة الجمع ተብሎ የሚጠራው ليلة الجمع የሚባለው ወይም ليلة المزدلفة ማለት ነው እንግዲህ 9ኛው ቀን አረፋ ላይ ይቆማሉ ዱዓ ያደርጋሉ قبل المغرب ምን ያደርጋሉ ከአረፋ ወደ ሙዝደሊፋ ይመጣሉ ሙዝደሊፋ ነው የሚያድሩት በንጋታው በ10ኛው ሌሊት ንጋት ላይ ወዴት ይሄዳሉ ጀምራ አቀበተል ኩብራ ማለት ነው ጀምረተል አቀበተል ኩብራ እዛ ሄደው ይወረውራሉ ማለት ነው ድንጋይ ይወረውራሉ ወደዛ ይሄዳሉ ስለዚህ አሁን መተው ሙዝደሊፋ ላይ ነው የሚያድሩት ከአረፋ ተራ ከቆሙ በኋላ ወደ ሙዝደሊፋ ነው የሚወጡት 10ኛው ሌሊት ላይ እዛ ነው የሚያድሩት ስለዚህ ይሄ ሌሊት ለይለተል ጀምዕ ይባላል ይስብስብ ሌሊት ለምን ተባለ ከፊሎቹ ለይለተል ጀምዕ ተብሎ የተጠራው ሰዎች እዛ ሙዝደሊፋ ላይ ስለሚሰባሰቡ ነው ሌሎቹ ደግሞ ለይለተል ጀምዕ የተባለው ልክ አረፋ ላይ ከቆሙ በኋላ እዛ መግሪብ አይሰግዱም ወዴት ነው የሚመጡት ወደ ሙዝደሊፋ ይመጣሉ ከዛ ሙዝደሊፋ ላይ ይመጡና መግሪብና ኢሻ ጀምዕ ያደርጋሉ ይሰግዳሉ ለዚያ ነው ለይለተል ጀምዕ የተባለው ስለዚህ ለይለተል ሙዝደሊፋ የ10ኛው ሌሊት ማለት ነው ትልቅ ሌሊት ነው ትልቅ ቦታ ያለው ነው ይሄንንም ቀን ማለት ነው ይሄንም ሌሊት የሚገኘው በእነዚህ በ10 ውስጥ ነው ማለት ነው ስለዚህ ይሄም እነዚህ ቀናቶች 10 ቀናቶች ለይለተል ሙዝደሊፋ ወይም ለይለተል ጀምዕ ስለተገኘባቸው ለዚያ አንድ በላጭ እንዲሆኑ ያደረጋቸው አንዱ ነጥብ ይሄ ነው ይላል والتاسعة 9ኛ أن فيه الحج الذي هو ركن من أركان الإسلام የእስልምና ማዕዘን አርካን ምሰሶ የሆነውን ሐጅ የሚገኘው በእነዚህ በ10 ቀናቶች ውስጥ ነው የሐጅ ስነ ስርዓት የሚሰራው በእነዚህ በ10 ቀናቶች ውስጥ ነው እና በ10 ቀናቶች ውስጥ የሐጅ ስነ ስርዓቶች ይሰራል ይጠናቀቃል ስለዚህ አርካን الإسلام የሆነውን ሐጅ የሚገኘው እዚህ ውስጥ ነው والعاشرة 10ኛው መለያ وقوع الأضحية التي هي علم للملة الإبراهيمية والشريعة المحمدية أضحية متعرضوا أضحية بمارد ودا الله منقربوا يردو كان مالتنا أضحية يتعرضال وكذلك مالتنا حجاجوች ደግሞ ሀዲያቸውን ያርዳሉ ስለዚህ በዚህ ወደ አላህ ይቀርባሉ ስለዚህ ይሄ በአመት አንድ የምናገኘው በ10 ቀናቶች ውስጥ የሚገኝ አንድ ወደ አላህ የምንቀርበት ኡዱሂያ የሚገኘው በእነዚህ በ10 ቀናቶች ነው 10ኛው ቀን ነው እርድ አይደለ የዚያ ቀን ስለዚህ ይሄ እርድ ኡዱሂያም ስላለበት በእነዚህ ቀናቶች ውስጥ በ10 ቀናቶች ውስጥ ስለሚገኝ ለዚህም ነው እነዚህ ቀናቶች ልዩ ያደረጋቸው ይላል ልዩ ያደረጋቸው ስለዚህ እነዚህ 10ዎቹ ኢብኑል ጀውዚ የጠቀሳቸው ናቸው ሌሎቹ አነ ፊሃ የውም ነህር የእርዱ ቀን የውም ነህር ማለት 10ኛው
የዙል ሒጃ 10ኛው ቀን ማለት ውዱህያ የሚታረድበት 10ኛው ቀን ይሄ ቀን ራሱ በእነዚህ በ10 ውስጥ በመገኘቱ የ11ኛ መለያ ማለት ነው በእነዚህ ቀናቶች ውስጥ በመገኘቱ የውሙ ነህር ማለት ነው ይሄ ራሱ በላጭ ለመሆኑ ምልክት ነው ምክንያቱም የውሙ ነህር የሚባለው وهو افضل ايام سنه عند بعض العلماء ከፊል ዑለማዎች ዘንድ በላጩ ቀን ይሄ ነው የዓመቱ በላጩ ቀን የትኛው ነው ኺላፍ አለ ዑለሞች በሁለት على قولين ከፊሎቹ ከዓመቱ ካሉት ሁሉ ቀናቶች በላጩ ቀን የውሙ ዓረፋ የዓረፋ ቀን ነው ከፊሎች በዛ ሄደዋል ከፊሎች ደግሞ በላጩ ቀን የት ነው ሲባሉ አፍተል አያም ሰና የውሙ ነህር የእርዱ 10ኛው ቀን ነው ስለዚህ በእነዚህ 10ኛው ቀን ነው ባሉት ስንሄድ የዓመቱ በላጩ ቀን የሚገኘው 10ኛው ቀን ስለሆነ ስለዚህ ለዚህ ስለሆነ በላጭ አድርጋቸዋል እነዚህ ቀናቶች ውስጥ ይሄም ቀን ስላለ በላጭ አድርጋቸዋል ነብዩ አለይሂ ሰላቱ ወሰለም اعظم ايام عند الله يوم النحر ثم يوم القر رواه ابو داود والنسائي وصححه الالباني الله ዘንድ በላጩ ቀን يوم النحر ነው ብለዋል ስለዚህ ይሄንንም በእነዚህ በ10 ቀናቶች ውስጥ ስለሚገኝ እነዚህ 10 ቀናቶች በላጭ ሆኑትና ልዩ ትኩረት የተሰጣቸው ለዚህ ነው ይላሉ 10ኛ አንደኛ ዑለሞች የተቀሰው አንደኛ 10ኛ 12ኛ ማለት 11ኛ ሆኖ 10ኛ ኡዱህያ በዚህ ቀን በኡዱህያ ወደ አላህ የምንቃረበው እነዚህ ኡዱህያ የሚታረደው በእነዚህ በ10 ቀናቶች ውስጥ ስለሆነ 11ኛ የውሙ ነህር የእርዱ ቀን 11ኛው ኡዱህያ የሚታረድበት የእርዱ ቀን ምክንያቱም በላጭ ቀን የሚል ሐዲስ ስለመጣ በላጭ ሆነ ቀን ስለሆነ ይሄን የውሙ ነህርም በእነዚህ በ10 ቀናቶች ውስጥ ስለሚገኝ 10 ቀናቶቹ ልዩ ትኩረት በላጭነት አገኙ ማለት ነው 12ኛ اجتماع امهات العباده اجتماع امهات العباده فيها በእነዚህ በ10 ቀናቶች ውስጥ የዒባዳ አለኝታ የሚባሉት የዒባዳ እናት ዋና የሚባሉትን ተሰባስበው እናገኛቸዋለን የዒባዳ ዋና የሚባሉት በእነዚህ በ10 ቀናቶች ውስጥ ተሰባስበው እናገኛቸዋለን በል አርካኑል ኢስላም እናገኛቸዋለን ለምሳሌ ተልቢያ ለበይክ اللهم ለበይክ ሸሃደተይን وكذلك حج አለ ጾም እናገኛለን መጾም አለ በርግጥ ፈርድ አይደለም እነዚያ ቢልማ እዛ ላይ የተጠቀሱ ነገራቶች እንደ ፈርድ ባይሆንም ማለት ነው እነዚህ ላይ እናገኛቸውን ከሐጅ ውጪ ሐጅ ግዴታ ነው እንትን ባለበት ለሆነ ሰው ስለዚህ እነዚያ አርካን እስላም የተጠቀሱት ነገራቶች እዚሁ ላይ እናገኛቸዋለን በዒባዳ ዋና ተብሎ የሚጠሩትም እነዚህ ውስጥ እናገኛቸዋለን ከዛ ምን አለ ابن حجر فتح الباري ላይ እንዲህ ይላል والذي يظهر أن السبب في امتياز 10 ذي الحجة لمكان اجتماع أمهات العبادة فيه ይሄ 10 ቀናቶች ከሌሎች በላጭ የሆኑበት ልዩ ትኩረት የተሰጣቸው ይሄን አክል የተባለላቸው ለምንድነው በውስጣቸው ዋና ዒባዳ አይነት የሚባሉ ተሰባስበው ስለምናገኛቸው ነው ይሄ ሶላት ምሳሌ ሶላት አለ በልዒድ ሶላት የሚሰገደው ዒድ ሶላት ያለው በዚህ ቀን ነው ወስያም ጾም አለ ጾም እናገኛለን ጾም ደግሞ ምን ኡማሃት العباده ነው ጾም የዓረፋ ቀን መጾም በግልጽ መረጃ መጥቶበታል የ2 አመት ወንጀል እንደሚያስምር ሌሎች ከዛ በፊት ያሉ 9 ቀናት 8 ቀናቶችን 10ኛው ቀን አይጾም ምክንያቱም የውም ዒድ ነው የዒድ ቀን ነው አይጾምም 9ኛው ዓረፋ ቀን ነው እሱ በግልጽ መረጃ መጥቶበታል ግን ከዛ በፊት ያሉ 8 ቀናቶችን በተመለከተ ይጾማል አይጾምም እንግዲህ ይጾማል ብለዋል ዑለሞች ማለት ነው ለምን ነብዩ አለይሂ ሰላም አመሉ ሷሊህ ነው ያሉት መልካም ስራ አላህ ዘንድ በላጭ ነው ብለዋል አመሉ ሷሊህ ሲባል እንደ ዋና የሚገባ አንዱ አመሉ ሷሊህ ከሚሉት ውስጥ እንደው ቅድሚያ ሊገባ የሚችለው ማን ነው አንዱ ጾም ስለዚህ መልካም ስራ ስለሆነ መጾም ይቻላል ብለዋል ስለዚህ ጾምም እናገኛለን እነዚህ ቀናቶች ውስጥ ወሰደቃ ሰደቃ ማለት ሀዲያ መታረዳል ሌሎችም ሰደቃ እንዲሁ ነው ኡዱህያ አርደህም ሰደቃ ትሰጣለህ ሌሎችም ለምስኪኖች ትደግፋለህ ሰደቃ ማለት እዚህ ውስጥ እናገኛለን ወልሐጅ እንደው ቅድም እንዳልነው ሐጅም ራሱ በእነዚህ በ10 ቀናቶች እናገኛለን ولا يتأتى ذلك في غيره እነዚህ ዋናው ዒባዳ አይነት የሚባሉት ሐጅ ጾም ሶላት ሰደቃ እነዚህ ተሰባስበው በሌሎች ቀናቶች አናገኝም ከነዚህ ከ10 ቀናቶች ውጪ ይላል ስለዚህ እነዚህ 10 ቀናቶች ይሄን አክል ደረጃ ያላቸው ይሄን አክል አላህ ዘንድ ቦታ ያላቸው ይሄን አክል ሸሪዓችን ቦታ የሰጣቸው ቀናቶችና ሌሊቶች ናቸው ስለዚህ ልንታገል ይገባል በመልካም ስራ ልንታጠቅ ይገባል ያኔ መዘናጋት አያስፈልግም ይሄ ሁሉ የሚባለው ይሄ ሁሉ የሚወራው የነዚህ ቀናቶች ምንነት አውቀን የነዚህ ቀናቶች በላጭነት አውቀን በውስጣቸው ያለው መልካም ስራ ትልቅ አጀር እንደሚያስገኝ አውቀን ይበልጥ ወደ አላህ እንድንቃረብና እንድንጠነክር ነው እንደ ተራ ጊዜ ማሳለፍ የለብንም እንደተለመደው ዝም ብለን በቃ በዒባዳ ላይ ያዝለቀቅ እያለን መሆን የለበትም ወይም ፈርዱን ብቻ እየፈጸምን ሌላው ምን ተመሆን የለብንም መታገል አለብን ይሄ የእድሜያችን የህይወታችን ትልቅ አጋጣሚ ነው እነዚህ 10 ቀናቶች የእድሜያችን የህይወታችን ትልቅ አጋጣሚዎች ናቸው ልንጠቀማቸው ይገባል የህይወታችን ትልቅ አጋጣሚዎች ናቸው ቀጣይ 10 ቀን ላናገኝ እንችላለን
ቀጣይ ዓመት ላናገኝ እንችላለን ስለዚህ ይሄ ትልቅ እድል ነው እድላችን መጠቀም ይኖርብናል በመልካም ስራ በዚክር ቁርአን በመቅራት ሰደቃ በመስጠት ወደ መልካም በመጣራት ዝምድናን በመቀጠል ወከዳሊከ ድሆችን በመደገፍ በመርዳት ወከዳሊከ ዚክር ተስቢህ ተህሊል የጠዋት የማታ ዚክር ሶላታችን ማለት ነው አስተካክለን ፈርዱ በጊዜው በመስገድ ወደ መስጂድ በመሄድ ወከዳሊከ ማለት ነው ተስቢህ ተህሊል እንዲሁም ደግሞ ማለት ነው ሌሎችም የዒባዳ አይነቶች ላይ መጠንከር መበርታት ያስፈልጋል ማለት ነው አላህ Subhanahu Wa Ta'ala በሰማነው ምን ጠቀም ያድርገን ወሰለላሁ ዐላ ነቢና ሙሐመድin ወዐላ አሊሂ ወአስሐቢሂ አጅማዒን